በሰከንዱ ላይ ይለበሳል እኮ። ነጠላ የሚለብሱ ጋር ስቴጂ ነጠላ ልበሺ፣ ሼላ የሚለብሱ ጋር ስቴጂ ሼላ ልበሺ። ይሄ ደግሞ ተመሳስሎ መኖር ማለት መቻል ነው። አለበለዚያ ትገፊያለሽ፣ በየረገጥሽበት ትገፊያለሽ። ያ ሁሉ ሰው እዛ ቤት ውስጥ ያለው አንድ አይነት ሆኖ ይመስልሻል? ያልተመቸው ነገር አለ፣ የተመቸው ነገር አለ። ግን ስማርት ናቸው፣ ታርጌታቸውን ያውቁታል። ሰርቶ ማግኘትን ነው። በስ አጀሬ ስገባ በፓንት ሄዳለሁ ብላ አስባ እዚህ አከራዩዋ ነጠላ ስለምትለብስ ነጠላ ትለብሳለች፣ አከራዩዋ አባያ ስለምትለብስ አባያ ትለብሳለች። ይሄ የስማርት የብልጥ ሰዎች ስራ ነው። ማስመሰል አይደለም፣ ምን አይደለም። ይሄ ብልጥነት ነው። አንቺ ይሄኔ በጣም መጥቀሽ የሄድሽ ነሽ። እዚህ ጋር ያሉት ደግሞ ያንን እንደ ቅንጦት ወይም እንደ ጉራ እኔ እኮ እንትና ነበርኩ፣ እኔ እኮ እንዲህ ነበርኩ፣ ቀንጥሎኝ እንዲሆኝ ነው። ማንም አንደርስታንድ አያደርግሽም። አቤቴ ምን ትቀማጠላለች ነው የምትባየው። የራስሽን ለራስሽ አድርገሽ ጸሎትሽን ዱአሽን እያደረግሽ መሯሯጥ። ነጠላ ይለብሳሉ ልበሺ፣ አባያ ይለብሳሉ ልበሺ። ኧረ እኔ እንደዛም አድርጊያለሁ። እውነት እኔ ያላደረግኩት እግዚአብሔር ይመሰክራል። እኔ አይደለም እኔ የትም ማለት እኔ እንዲህ ራሴን የማይልጅም አይደለሁም። እኔ አዲስ ያኔ አገሬ ላይ ራሱ እውነት ሰፈር ሰው በጣም ነው የሚወደኝ። እኔ እኩል በመኖር የምታወቅ ሰው ነኝ። እኩል መኖር ማለት እኔ እንዲህ ነኝ የምል ሰውም አይደለሁም። ግን ይሄ ነገር ይኸውላችሁ እኔ ዛሬ ሚዲያ ላይ የወጣሁበት ነገር ትልቅ ልጅ አለችኝ፣ የደረሰች ልጅ አለችኝ፣ የ23 ዓመት ልጅ አለችኝ። በጣም የምትቆጣጠረኝ፣ በጣም ነፍሴን ያወጣችኝ ልጅ፣ በጣም እኔን እናቴ እንዲነሽ አላናግርሽም እያለችኝ ልጅ ያለች ልጅ አለች። እሷ እንደዚህ አይነት ነገር እናቷ እንዲናት እየተባለ ብትሰማ ለእኔ ከባድ ነገር ነው። እውነት ነው። ለእኔ አይደለም እየተጠነቀቅኩ ያለሁት፣ እነሱ የሚያደርጉትን ነገር የሚያደርጉኝን እየተጠነቀቅኩ ያለሁት እቺ ለደረሰች ለ23 ዓመት ልጄ ነው። እውነት ነው የምለው። አሁን ስለባሰብኝ ነው የወጣሁት ሚዲያ ላይ። በእውነት ነው የምላችሁ። በቃ ባስ ስላብለብኝን ማለት አሁንም ልጄ አታናግረኝም። እኔ አሁንም እየተወቀስኩ ያለው ሰው ነኝ፣ ባላረኩት ባላጠፋሁት ጥፋት ማለት ነው። አንድ ነገር ልንገርሽ፣ ደስ እንዲልሽ ብታወሪ ደስ ይለኛል። ጊዜም ሰጥሻለሁ እንድታወሪ። ስራ ሰዓት እስኪጀምር ስራ የሚገልዙ ልጆች እስኪመጡ ድረስ አውርተሽ የልብሽ እንዲወጣልሽ እፈልጋለሁ። ግን አንድና አንድ አሁንም የምነግርሽ ምን እንደሆነ ልንገርሽ። እኔ የሚለውን ነገር ትተሽ በተለይ ለልጆችሽ የምትኖሪ ከሆነ ለልጄ ብለሽ የምትኖሪ ከሆነ ከምታገኙ ሰው ጋር ተመሳሳይ ሃውስሜት ገብተው የሚሰሩ ነርሶች፣ ኢቨን ዶክተሮች፣ ኢቨን ስንት ነገር የተማሩ ልጆች እንዳሉ ታውቂያለሽ። የማንም መሀይም እየሰደባቸው እያዘዛቸው የሀብታም ልጅ የነበሩ ስንት ነገር ያሳለፉ በጦርነት ሰበብ፣ በመተናቀፍ ሰበብ፣ በተለያየ ሰበብ እዚህ በሰው ቤት ውስጥ ያሉ ልጆች እንዳሉ ታውቂያለሽ። ተመሳስለው ምክንያቱም ቢመለሱ የሚጠብቃቸውን ያውቃሉ። አንቺ ደግሞ ለልጅሽ ክብር ስትይ የተነቀፈውን ነገር ጣዩ። ቀሪ ንብረትሽ ልጅሽ ናት። ባልም ጥሎ ይሄዳል። ልንገርሽ፣ ቤተሰብም ካላስ የሆነ ሰዓት ላይ ያበቃል። ንብረትሽ ግን እስከ መጨረሻው የምታስፈልጊያት የምትፈልግሽም ልጅሽ ናት። ሆድሽን አስፊና ተመሳሰሽ ኑሪ። የፈለግሽውን ግን ተናገሪ እንዲወጣልሽ። እሺ ያው በቃ አሁንማ አልሽኝ። ግን እኔ ይኸውልሽ እኔ እንደውም ይኸውልሽ ሌላው የምሰራውን ስራ ልንገርሽ። እንግዲህ ስራ በተባለው ዝቅ ብሎ መስራት በተባለው እነሱ እንደውም አብረውኝ የሚኖሩ ልጆች እኛ እንወጣም ስራ ብለው ፓርታይም በቀን 60 ብር አበሾች የሚያሰሩት ይሄ ምንድን ነው የሚባለው ስራ የለም። እነሱ ቁጭ ብለው ራሱ እኔ እሱን ስራ ሌሊት ወጥቼ ጠዋት 9 ሰዓት ወጣው ከሌሊቱ 1 ሰዓት ገባለሁ። የክሊኒክ ካምፓኒ ኢትዮጵያኖች የሚያሰሩት የለም 5 ቤት 6 ቤት የሚያስገቡት እኔ ስራ ምንክ ሴታል እሱን ራሱ ሰርቼ ሌሊት ነው የምገባው። ከሌሊቱ ጠዋት 9 ሰዓት የሄድኩኝ ከሌሊቱ 1 ሰዓት ነው የምገባው። እንደውም ቤት ያሉት ልጆች እኛማ በዚህ ስራ አንሰራም ብለው ማለት ነው ይህን ስራ እኛ እንሄድም ብለው ስራ የሆነ ሰሞን ላይ ስራ ጠፍቶ ነበረ እና በዛ ሰራ ያዩኝ ሰዎች በዛው ነው የሚቀጥሩኝ። በወር ደሞዝ እንቅጠርሽ ነው የሚሉኝ። እንዲህ ለስራ ገብቼ ፓርታይም ልሰራ በ60 ብር በቀን ገብቼ
በዛው ነው የሚቀጥሩኝ ሰዎቹ ማለት ነው። በዛም ነው ስራ የማገኘው እኔ እንደኔ ማለት እኔ ክትት ብለሽ የምትሰሪበት ብታገኚ ይሻልሻል። ደም ብዛት ለምሳሌ የግድ ከደጅ ሆነሽ ትሪት የምታደርጊው ነገር አይደለም። መድኃኒት ተጠቃሚም ትሆንሽ መድኃኒትሽን መውሰድ፣ ቤት ውስጥ ሆነሽ ኤክሰርሳይዝ እንትኖች ያየሽ መስራት፣ አመጋገብሽን ማስተካከል። ደም ብዛት የመድኃኒት በሽታ አይደለም ሲጀመር፣ ትሪት የምታደርጊው ነገር። እንደኔ ብታገኝ ከአበሻውን ሌላው ዜጋ በተፈጥሯችን ሁላችንም ምን አይነት ባህሪ ያለን መሰለሽ? አበሻ ከሚነቅፈን ሌላ ዜጋ ሲነቅፈንም ሲደግፈንም ሲመክረንም ይመቸናል። ይሄ የሁላችንም ባህሪ ነው። ስለዚህ ራቂ፣ በቃ መግባባት አልቻልሽም ሰው ጋር ራቂ። ክትት ማለት ለራስሽም ጥቅም ነው። የትራንስፖርት ትቀንሻለሽ፣ በብዙ ነገር ትሆንሻለች ለአንቺ። እሱ ልክ ነሽ። ክትት ለማለት ሞክሪ። አይዞሽ። ደግሞ ዱዓሪ ጸሎት በጣም ትልቅ መፍትሄ ነው። እዚህ ጋር ብታማክሪ ይኸውልሽ እንስቃለን እናላግጣለን ነው አይደለም? እኔ ይኸውልሽ እውነት እኔ ልንገርሽ በጣም ግራ ስለገባኝ በቃ እኔ ምን አድርጌ ነው አልኩኝ። እኔ በጣም እጠይቃለሁ ተደጋጋሚ። ያጠፋሁት ጥፋት አለ፣ የምታዩብኝ ነገር አለ ወይ፣ ያደረኩት ነገር አለ፣ በቃ እንደዚህ እጠይቃለሁ። መጨረሻ ላይ ሲጨንቀኝ ምን አድርጊያችሁ ነው እላለሁ። ምን ያጠፋሁት ጥፋት ላለ ሁሉ ነገር እኔ ለራሴ ዕዳ ያለብኝ ሰው ነኝ። እኔ ቤተሰቦቼ ጎዳና እንዳይወጡብኝ ነው እየተሯሯጥኩ ያለው እና በቃ ምን አድርጊያችሁ ነው የምልበት ሰዓት አለ። በዛ 3 ቀን ታምሜ እተኛለሁ። በቃ ግፊቱ ኦቨር ሲሆን የሰው ነገር ጤናሽን ነው የሚያሳጣሽ። እውነት ታሜው እኔ ዶክተሩ መመስከር ይችላል። ይኸው 3 ቀን ሰውነቴ አይንቀሳቀስልኝም። ባለውበት እዛው ወድቃለሁ። እዛው 3 ቀን ተኝቼ በሶስተኛው ቀን ላለቆቼ ደውዬ ነገ አልመጣም ብዬ ነጮችም ስለሆኑ እሺ ችግር የለም ነው የሚሉኝ በብዛት። በጣም ከመጨናነቅ የተነሳ በቃ ልክ ስናደድ እተኛለሁ። አልጋ ነው የሚይዘው። በቃ አንድ ነገር ደግሞ ብለሽ ካሰብሽው ደም ብዛት ማለት በጣም ባለጌ በሽታ ነው። በጣም አይገልም። ልንገርሽ፣ ፓራላይዝድ ነው የሚያደርግሽ። ነርቭ ኬዝ ነው የሚያመጣብሽ። በቃ ከማይስማሙሽ ሰዎች ራቂ። ክትት ብለሽ ሰው ጋር ስሪ። ወላሂ ነው የምልሽ። እንደገና ደግሞ ሌላው ጸልይ፣ በጣም ጸልይ። እኛን ያማከርሽው ነገር አሁን እዚህ የተናገርነው መፍትሄ ላይ ሰጥሽ ይችላል፣ ግን የፈጠረሽን አምላክ የጻፍክልኝ ቦታ ጋር አድርሰኝ። በቃ ከምታየው ነገር እየተማርሽ እየለመንሽ ሂጂ። ሰው ብታማክሪው ልንገርሽ ከልክ የሚያልፍ ነገር የለም። የሚሰጥሽ ጥቅም ምክር ጭራሽ ሊሰብርሽም ሊያስቀይምሽም ይችላል። ከሱ ጋር ተማታኒ፣ ከሱ ጋር አውሪ። ለውጠኝ፣ አስተካክለኝ፣ ለሰው እንድመች አድርገኝ በይው። የፈጠረሽ እሱ ይሳነዋል አይሳነው? አንዳንድ ጊዜ ለባላችን፣ ለልጆቻችን፣ ለገዛ እናት አባታችን ማንመች ሰዎች እንሆናለን። አስተካክለኝ በይው። እንደፈጠርከኝ አስተካክለኝ፣ አለቀ። ከሱ ጋር ተሟጨጭ ሀቢብቲ። የሰው ምክር የራሴን ነው። አሁን እኔ የተሰማኝን ነው የምነግርሽ። አላሁ አለም ይጥቀምሽ አይጥቀምሽ፣ ሌላውም የሚሰጥሽ የራሱን ነው። የአንቺን የውስጥሽንና የሚጠቅምሽን የሚያውቀውን እሱ ጋር ተያያዥ። አይዞሽ። እሺ፣ አላህ ልብሽን ያስፋልሽ። አሜን። አይዞሽ፣ በርቺ። እሺ፣ አመሰግናለሁ። መሲ ምን ጊዜ ወረደች? አውዝ ብላ ጅንኑ ደወለ እኮ አንቺ አላየኋትም ስትወርድ ራሱ ጅንኑ ደወለ አለች። ቴንኪዩ ማሚዬ፣ ለእኛ የሚጠቅመን ምክር ነው የመከርሽው። ወላሂ ሰኒ ማለት ልክ ነሽ አንቺ። ይኸውልሽ ሰው ከሚመሳሰለው ጋር መኖር አለበት። ከዛ ደግሞ አንገቱን መድፋት አለበት። አያግሪ ዊዚው በእውነት እውነትሽን ነው። እኔ 8 ዓመት ከባሌ ቤተሰቦች ጋር ኖር ያለው ላ በቋንቋ ወላ በሃይማኖት ወላ በምንም ከማልግባባቸው ሰዎች ጋር፣ ግን ከእነሱ ያተረፍሽውን ነገር ስታስቢ ልጅ አለ፣ ትዳር አለ፣ መቻል ማንም የማይችላቸውን ነገሮች ችዬ ኖር ያለው። ምክንያቱም የራሴ ታርጌት አለኝ። ነገ የምደርስባትን ቦታ አውቃታለሁ።
አንዳንድ ቤተሰብሽን እንኳን ስታማክሪ ምክር ፍለጋ እንዲህ ምን አተሽ የምትበይው አተሻል እዚህ እኛ እነሱን ማሳደግ ያቅተናል። ብዙ ነገር የሚልሽ ቤተሰብ ያንቺን ጉዳት ስለማይፈልግ ከለርሽን ቀይረሽ ስንት ነገር ደርሶብሽ ትኖሪያለሽ። ስትመሳሰይ ሁሌ ታሸንፊያለሽ። መመሳሰል ግዴታ ነው። ከዛም አልፎ ደግሞ ጸሎትን የመሰለ ነገር ምንም የለም። አንደኛ ለሚሆኑት ነገሮች ብርታት ይሰጥሻል። እየሰማሽ እንዳልሰማሽ፣ እያየሽ እንዳላየሽ ያደርግልሻል። ከዛ በተረፈ ደግሞ የለመንሽውን የማያሳጣ ነው። በጊዜው አስተካክሎ ጊዜው እስኪደርስ እንኳን ብርታትን ለማግኘት ከሱ ነው። ኧረ እናንተ ሰዎች ምንድን ነው? ምን ሆንሽ ማሚ? መልጎኝ ላይ ፕሌን አልፎ አያውቅም። ኸይር ኢንሻላህ። ወላ ብሶት በአል እኔ እኮ ሙኒታውን ያሳሰበኝ ልጄ ኢትዮጵያ አይደለችም እና አንዳንዴ ትንሽ ነገር ነው በቃ ትልቅ የምታደርገው። አሁን ራሱ በሽማግሌ ነው ያለ ነው እንድንታረቅ ማለት ነው። እና እንደዚህ አይነት ነገር በሚናገሩበት ሰዓት እቺ ልጅ ቲክቶክ ታያለች እንዴ ልጅሽ? አዎ ከዚህ በፊት ቲክቶክ ማዕዝዬ እንዳትቀየምኝ እንዳይደብርሽ የምትሰራቸውን እያንዳንዶቹ ቪዲዮዎች ማርያምን እያቸው። ኢቭን ኮመንታተሮች ደግመሽያቸው እያሉሽ ነው። አንቺ ደግመሽያቸው ስለ ሰው አስተያየት ስትሰጪ ምናምን ደግመሽያቸው ማለት የምትሰጫቸው ነገሮች ምንድን ናቸው? ቃላትና ቃላቶች አጠቃቀምሽ ምን አይነት ቃላቶች ናቸው? እነዛ ቃላቶች ራሱ ኮንፊደንስ እንዳይኖራት ሊያደርግ ይችላል። የእሷ ልጅ መባል አልፈልግም ልትል ትችላለች ልጅሽ። ገባሽ? አንቺ ስትሰሪ ቪዲዮ ምን አይነት ቪዲዮ ነው? ከመፖሰትሽ በፊት ደግመሽ ለራስሽ እውነት እዩ። አንቺ ራስሽ ስለሚጠቅምሽ ነው። ማርያምን እኔ ብዙ ጊዜ ብዙ ቪዲዮዎች ስላየሁ ነው የእውነት የተከፋሁባቸውን ቪዲዮዎችም አሉ። እኔ ነክተሽኝ አይደለም ፐርሰናሊ ባይዘዊ ግን አቅሻለሁ። ሀቡ ቤት ታሪክሽን ስትናገሪ ምናምን ከአንቺ የማይጠበቁ ነገሮች ስትይ ወይኔ ለምን እንደዚህ ትላለች እላለሁ። ገባሽ? ግን ኮመንትም አድርጌልሽ አላውቅም ምናምን። እኔ እንደዛ አይነት ፐርሰናሊቲ ስለሌለኝ ለሰው የመኮመት ማለት ነው። እና ደግመሽ እያቸው በተቻለሽ መጠን ከመፖሰትሽ በፊት። ምክንያቱም በጣም ቆንጅዬ ልጅ ነሽ፣ የተማርሽ ነሽ ምናምን። አንዳንዴ ከአንደበታችን የሚወጣው ነገር እኛን ያስገምተናል። እንኳን አይደለም ለልጆቻችን ጓደኞቻችን እንኳን የእሷ ጓደኛ እንዳንባል እንፈራለን። ገባሽ? ውይ የእሷ ጓደኛ መሆን አልፈልግም ታያለሽ። ለምን? ካፏ የሚወጣው ቃል መጥፎ ከሆነ ምናምን አንቺንም ማብራ የእሷ ጓደኛ ላለመባል ማለት ነው። እና ደግመሻቸው እንደዛ ካደረግሽ በእውነት ነው የምልሽ አንቺ ምንም የሚያንስሽ ልጅ አይደለሽም። ባይዘዊ ታሪክሽን ስትነግሪን ምናምን ሁሉ ነገር እኛ በጣም ነበረ በፍቅር ያዳመጥንሽ ካስታወሽ ማለት ነው። አዎ ግን ይኸውልሽ እኔ አሁን ብዙ ሀገር ነው የተሰደድኩት። በጣም በፍቅር የኖርኩ ልጅ ነኝ ማለት እንደዚህ ተጣልቼ አሁን ጓደኞቼ ሌላ ሀገር ያሉት ዱባይ ሄደሽ ተበላሸሽ እንዴ መዓዛ ምን ሌላው ይቅር አይደለም ጓደኞቼም ታይ ኢትዮጵያ ላይ ማህበረሰቡ ያደግኩበት ማህበረሰብ ባለቤቴ ራሱ ጸባይ ተቀይሮ እሱ ላይ በጣም በቃ ፍቺ ይፈልጋሉ እስከ ማለት በቃ ለምን አቃተኝ መቋቋም አቃተኝ። እንዳልሄድ ደግሞ እዚህ ጋር ቤተሰቦቼ በቃ ጎዳና ሊወድቁብኝ ነው። አባባል ይገባሽ አይደል? የሆነ መኖር አትፈልጊም ግን ግዴታሽ ሆኖ የምትኖሪው ነገር አለ ማለት አቅቶሻል። እውነቴን ነው የምለው አቅቶኛል። የሆነ ከማቃት መርዝ 2 ጊዜ ልጠጣ ነበር ዱባይ ላይ እግዚአብሔር የሆነ እውነት ራሴን ላጥፋ አልኩኝ በእውነት። ለምን እዚህ ጋር የልጄ ቤተሰቦች ይመጡና ምን ትሰሪያለሽ ዱባይ ላይ ይሉኛል። እያዋረድሽን ሰው ቤት እየተልከሰከሽ እየሰራሽ ይሉኛል። እዛ ጋር ቤተሰቦቼ እንግዲህ የሊዝ ተብሎ 11 ሚሊዮን ነው የተመደበበት፣ ግን ተቀንሶ ግማሹን ክፈሉ ተብለናል የቅድመ ክፍያውን እና ያለብኝ እዚህ ጋር እሱን ደግሞ ለመሙላት ፓርታይም አበሾች የሚያሰሩት አሉ። እወጣለሁ ወጥቼ ጠዋት 9 ሰዓት ወጣሁ ምግብ ሳንበላ ያ ማንም ያውቀዋል። ይህም ፓርታይም ለሊት እገባለሁ እቺን ነገር ለመክፈል እቺን ቤተሰቦች ኢቭን በቃ የሰው ፊት እንዳያዩ በቃ ምንም ነገር እንዳይደርስባቸው አንዳንዴ አብረው እያሉ ሰዎች ሳይረዱ ሲቅ እንዲረዱኝ እኔ እንደዚህ አይነት ዕዳ አለብኝ። ለእንደዚህ አስቤ ነው ማለት እኛ በፊት ያው እንግዲህ ከሀገር ስንኖር እቁብ እንሰበስባለን፣ እንተጋገዛለን። ሰፕራይዝ ነው የምናደርገው። አንዷ ጓደኛዋ ችግር ካለባት ሳንነግራት ነው ሰፕራይዝ። በእንደዛ የኖርኩ ልጅ ነኝ። ኢትዮጵያ ላይ ራሱ እኔ
ማንም ባለቤቴ ሳይሞት በፊት ማንም ሰው ቸገረኝ ብር አውጥቼ ከባንክ ነው የምሰጠው። ሰው እንዲቸገር፣ ሰው እንዲታመም፣ ሰው እንዲራብ የማልፈልግ ልጅ፣ ቤተሰብም የአካባቢውን ሰው ይመሰክራል። ግን አሁን ማንም ሰው ባለበት አይቆይም፣ ይወድቃል። የሆነ ሰዓት ላይ ይወድቃል። ሲወድቅ ግን እኔ ሰው ሁልጊዜ ሰው መድኃኒት እንደሆነ ነው ማስበው። ሰው ወገን ኢቨን እኮ እኔ እርዱኝ አይደለም ያልኩት፣ እርዱኝ ሳይሆን ቢያንስ ሰርቼ ስመጣ ሰላም ስጡኝ። ለምን በብዙ ጭንቀት የተከበብኩ ልጅ ነኝ። በብዙ ጭንቀት እዛ ቤተሰቦች አሉ። እዚህ ጋር ልጄ ምን ትሰሪያለሽ ዱባይ ለምን አትገቢም ኢትዮጵያ ትለኛለች። እኔን እያሰደብሽኝ ነው። እናቷ ሰራተኛ ትባላለች። እኔ ያለሁበትን ቦታ አስቢው ትለኛለች ልጄ። የእሷ አለ የልጄ ቤተሰቦች አሉ ዱባይ ምን አለ ሂጂ ወደ ኢትዮጵያ ግቢ እንረዳሻለን ይላሉ። ግን ከገባው እነሱ የሚሰጡኝ ያንን ችግሬን አይፈታውም። እኔ መስራት አለብኝ። በዚህ ሁሉ ጭንቀቶኛ አንዳንዴ እለምናቸዋለሁ አበሾቹ ፕሊስ እባካችሁን ተውኝ። ለምን እኔ የራሴ የሆነ ጭንቀት አለ፣ የራሴ የሆነ መፈታት ያልቻለ ችግር አለብኝ። ስለዚህ እባካችሁን ብዬ ብለብን የሆነ ቀን በቃ አቅቶኝ መስጊድ አጠገብ ቁጭ አልኩና አንድ ጓደኛችን መጥቶ ማዛ ጊቢ ወደ ቤት አለኝ። አልችልም አልኩት። በቃ አልችልም፣ እኔ ራሴን ከማጠፋ ሂድልኝ ካጠገብ ያልኩት። በቃ አልችልም ማለት እኔ እነሱን መቋቋም አልችልም። በቃ እንደዚህ አይነት ክፉ ሴት አይደለሁም። እኔ በጣም መልካም ሴት ነኝ። በጣም ሰው የሚያቀኝ እኔን በመልካምነት ነው። የሰፈሬ ሰው፣ የአካባቢ ሰው በጣም አሁን ዛሬ ወድቄ ነው፣ ዛሬ አጥቼ ነው፣ ዛሬ ባሌ ቦቶብኝ ነው ይህን ሁሉ ችግር ያየሁት፣ ይህን ሁሉ ነገር የሰማሁት፣ የማይታይ ነገር ያየሁት። አታልቅሽ፣ እሺ በእናትሽ ሲብስብሽ ትናገሪያለሽ እኮ አታልቅሽ፣ አታልቅሽ፣ እሺ አታልቅሽ። አንደኛ ነገር አታልቅሽ፣ ሁለተኛ ነገር መስራት ማለት ነው እግዚአብሔርን ያስከብራል ማለት መስራት ነው። አንቺ ሳትሆኚ ለልጅሽ ማለት ነው ለልጅሽ አስረጃት ምን ማለት እንደሆነ ስራ ምን ያህል እንደሚያስከብር ማለት አስረጃት። እድሜዋ የደረሰ ልጅ ናት፣ ህፃን ልጅ አይደለችም። እድሜዋን እንደነገርሽን ከሆነ ገባሽ። ሲቀጥል ደግሞ እኮ ቀላል እኮ ነው። አንቺ እኮ የምትሰሪውን ስራ የመናገር ራሱ ግዴታ የለብሽም። ምን እንደምታደርጊ ታውቂያለሽ። የምትሰሪባቸው ነጮች ትርፍ ሰዓት ካለሽ እዛ እነሱን ጠይቂያቸው፣ ጓደኞቻቸው እንዲጠይቁልሽ ምናምን። ጭራሽ ፓርታይም ሌላ ልታገኝ ትችላለሽ። አንደኛው ቤት የሆነ ሰዓት፣ አንደኛው ቤት የሆነ ሰዓት ከሀበሻ ጋር ሳትገናኝ መስራት ትችላለሽ። ገባሽ። ከዛ ቤድ ስፔስ አለ አሪጋ ምናምን የሚባል ሰፈር ማን ፊሊፒኖች ምናምን ብቻ ያሉበት ሀበሻ የሌለበት ቤድ ስፔስ ናት። ቤድ ይሄ ምንድን ነው? ቤድ ስፔስ ሳይሆን ይሄ ፓርቲሽን የሚባለው በጣም ትንሽ እያንድ አልጋ የምታስይዝ ማለት ነው። እንደዚ አይነት ቤት ውስጥ እየኖርሽ በሜትሮ ትንቀሳቀሻሽ። የታክሲ የለብሽ፣ የካር ሊፍት የለብሽ። ከነጮች ጋር ከሆነ የምትሰሪው እንደምንም ብለው ሌላ አንድ ቤት እንዲጨምሩልሽ እንዲፈልጉልሽ የጓደኞቻቸው ምናምን ጠይቂያቸው። ከዛ ከሀበሻ ጋር አትገናኝ በፍጹም። በቃ ብቻሽን ትሰሪያለሽ። የምትሰሪውን ስራ ደግሞ ለልጅሽ ሆነ ለማንም ሰው የመናገር ግዴታ የለብሽም። ልጅሽ የሚያሳፍራት ከሆነ መስራትሽ ማለት ነው። ገባሻ? ለምን ማንኛችን ምን እንደምንሰራ ማንም አያውቅም። ለብሰን ስንወጣ አንድ አይነት ሰዎች ነው። ዛት ሴት ግንባራችን ላይ አልተጻፈም። እሺ። እና በዛ ላይ ደግሞ ማሚ እንዳለች ጸልይ። ጸሎት ከምንም በላይ የሰው ልጅ ያረጋጋል፣ የሰው ልብን ያረጋጋል። እሺ። እና አታልቅሽ፣ ደግሞ በእውነት አታልቅሽ። ሚዲያ ላይ ምናምን አታልቅሽ። እሺ። አይ የሆነ ማለት ይብስብሻል እኮ አንዳንድ ነገሮች በቃ የምትነግሪው ግራ ይገባሻል። የሆነ አንዳንዴ ሁለት ቀን እኔ የሆነ ራሴን ላጥፋ እንዲ ያልኩበት ቀን ነበር። አቅቶኝ በቃ ለምን እኔ ያለሁበት ራሱ ከባድ ሁኔታ ነው። እኔ የተሸከምኩት ማንም ሴት አትሸከመው፣ ማንም ሴት አትሸከመው። በዚህ ኢቨን መተሽ ለማረፍ ከዛ ነገር ለመውጣት ስትይ ማረፊያ የለሽም። በቃ የሆነ ችግር ተፈጥሮብሻል ላይሽ ላይ በጣም ይከብዳል። የት አካባቢ ነው የምትሰራ ቦታሽ? አሁን እንትን ዱባይ ሞል አካባቢ ምን ሶባ ነበርኩኝ። አሁን ሴትዮዋ ምን ከባንክ ጋር ችግር ተፈጠረብኝ ብላ ለጓደኛዋ ሰጥታኛለች። አሁን ደግሞ ጥሩ ስራ አገኘው። ከ3 ቀን ደግሞ ጥሩ ሰዎች አገኘው ማለት ነው። ግን ተመላላሽ ነው ሁለቱ እኮ። አንቺ እንትንሽን ይሄ ኮንታክትሽን እያስፋፋሽ እነሱ ሌላ ስራ ይፈልጉልሻል። በእርግጠኝነት ፓርታይም እኮ ስትሰሪ ጥቅሙ
ከአንዱ ቤት በላይ ሌሎቹ ቤት የምታገኘው ነገር ነው። ሌሎቹም የተለያየ አንቺ ጥሩ ሰራተኛ ከሆንሽ ለብዙ ሰው ይሰጡሻል፣ ለብዙ ሰው ሼር ያደረጉሻል። እንደዛ እያደረጉ እየሰጡ ስለዚህ እንደዛ እያደረግሽ እየሰራሽ ከሀበሻ ከሚኖሩበት ጋር ትተሽ ምን አስጨነቀሽ? የራስሽ አንትኒቂ ሁለት